ቦራ ጋይስ 50 ልጆች ማለት ነው እየፈለግን ነው። ወደ ቦራ ይዘን ሄደን ዛሬ ቀኑን ሙሉ ፈታ እናደርጋቸዋለን። 50 ህፃናት ልጆች እንግዲህ ዲቻ ቦይስ ዛሬ ትልቅ ደስታቸው ቀን ነውና 50 ጓደኞቻቸው ሰብስበን ሄደን ቦራ ፈታ እያሉ ይውላሉ ማለት ነው። ይህን ታክሲ ተጠቅመን እንግዲህ አሁን ልጆች እየፈለግን ነው። እስኪ እንዙር አብረን ማለት ነው። ሊስትሮ የሚሰሩ ልጆች ምናምን ካሉ እነሱን ነው አስገብተን ቦራ የምናዝናናቸው ለገና በዓል ማለት ነው። ለዲቻ ቦይስ ደግሞ ደስታ ተካፋይ እንዲሆኑ እወዳቸዋለሁ። ተከታተሉኝ ጋይስ። አሁን እንግዲህ እየዞርን ያለ ነው። ልጆች እየፈለግን ነው። ዲቻ ቦይስ የደስታቸው ቀን ነው ዛሬ። 50 ልጆች እየፈለግኩኝ ነው አዲስ አበባ ላይ ፈልገን ወደዚህ እናመጣቸዋለን። ከዛ ወደ ቦራ ነው ይዘናቸው የምንሄደው። ስለዚህ የት እንሂድ እስኪ በቀላሉ የምናገኝበት 22 አሉ ልጆች 22 አሉ። አረ እሺ አሁን እንግዲህ 22 እንሄዳለን። ልጆቹን እንፈልጋለን ማለት ነው። ከዛ ቀጥታ ወደ ቦራ ትልቅ ኢቨንት ተዘጋጅተዋል። ምሳ ይበላሉ፣ ምግባቸው አለ፣ ሁሉም ተሟልተዋል። በጣም ብዙ ትልቅ ዜና ነው ዛሬ። ማርያም በጣም ደስ ብሎኛል እውነት። ናይስ ጋይስ 2 ልጆች እንግዲህ አግኝተናል። ቦራ ከኛ ጋር ሄዳችሁ መዝናናት ትፈልጋላችሁ? ይሄ ዋጋው ስንት ነው? ሰላም እንዴት ነው አባት? ዋጋው ስንት ነው ይሄ? ሁሉም አጠቃላይ 450 ብር። በቃ እኔ 1000 ብር ሰጣችኋለሁ። ትመጣላችሁ ከኔ ጋር ቦራ ትጫወታላችሁ። ከዛ ቀኑ ሙሉ ትገባላችሁ ወደዚህ። ኑሽ ኖ ብዙ ልጆችም ይገባሉ ከኛ ጋር። እሺ ወደ ቦራ ሄደን እንዝናናለን። ነይ እዚህ ጋር ግቢ። ነይ ከኋላ ግቢ። ነይ እናት ነይ። እንዴት ናችሁ? 2 አግኝተናል። እንግዲህ 2 አግኝተናል። የተቀሩ እንግዲህ 48 ልጆች ደግሞ አሁን እንፈልጋለን። እየዞርን ማለት ነው። ሌትስ ጎ ናፒዬ ግቢ። እንዴት ነሽ አባት? ሰላም ነው? ወይኔ ጉዲ! አተ ማን ይፈሳ? ከማን ነው የወጣችው? ጂፋስ እጅን አውጣ። ናሺ ናፒ ተለበል ናፒዬ እንዴት ናችሁ? ሰላም ነው? እስኪ ግቡ። እስኪ ዛሬ ወደ ቦራ ይዘናችሁ እንሂድ። ልጆ እንድትዝናና ትንሽ ኑ ግቡ። ችግር የለውም። እውነት ይኸው ልጆች ይዘን እየሄድን ያለ ነውና ልጆት ናት እሷ። በቃ ነው አባትና ልጅ ይግቡ። አባቴ ኑ ግቡ። ችግር የለውም። ወደ ቦራ የልጆች ማጫወቻ ቅርብ ነው። እዚህ 20 ደቂቃ የልጆች ለማጫወት ነው እየሄድን ያለ ነው። እንዲዝናኑ ቅርብ ነው። እንመልሳቸዋለን። ራሳችን ወደዚህ እንመልሳቸዋለን በመኪና። ግቡ። ችግር የለውም። እሺ ነይ አባት ናፒዬ ና እንግባ። ችግር ኑ ነይ። እንዴት ነሽ? ወደ ኋላ ሂድ። ወደዛ አብራችሁ እዛ ጠቂ። እንዴት ናችሁ? እንዴት ነሽ? ዮ 2 ሰው ጨምረናል። ሰላም ነሽ? ስምሽ ማን ነው? ሌላም አለ? የት እድሜሽ ስንት ነው አንቺ? ውይ ስታምር ፈገግ ዙም አድርጋችሁ እናት አፋጭ። ወዬ ጆኒ። አው እዛ እየደረስን ነው። በጣም ክራውድ ሆነ እኮ ነው ቦሌ መንገድና ግን ልጆች እየሰበሰብን ነው እግረ መንገዳቸው። እሺ አንድ ደግሞ ሰብስቦ እየጠበቀን ነው ሌላ ታክሲ። እሺ ቆይ ተረጋጊ፣ እንዳትወጪ። እሺ አንዴ እቱ ጋር እሺ ቶሎ ሮጥ ብለሽ ታመጫታለሽ። እሺ ነይ ጎበዝ ነኝ። ደስ አለሽ? ኧረ ፈገግታዋ ሲያምር ናፒቺ ለየት ያለች። እድሜሽ ስንት ነው? ውይ እድሜሽ 7 ነው? 7 ነች? 7 ሆና እንደዚህ የምትሰራው? ኧረ በስመ አብ ወመንፈስ ቅዱስ። ነይ እናት። እንዴት ነሽ አባት? ሰላም ነው? አለ ግቢ። ነይ ናይስ። ቦሌ አይደለም። ዋው 1 2 3 4 5 ፈገግታዋ በስመ አብ። ወይኔ እናቴ ስምሽ ማን ነው? ሊዲያ። ውይ ይገባል። 2ቱም ልጆች ኖ አንዴ የበገርገለሃል እንዴት ነህ? ምግቡ ዛሬ ልጫወታችሁ። ውሃ ግን ድፋው፣ ውሃ ድፋው። እሺ
ወንድሜ ሰላም ነው? እንዴት ነሽ? ደህና ነሽ? አለን ንጉ ኖ ህፃናት ብቻ ሶሪ። እድሜ ስንት ነው አንተ ወንድሜ? 16 ነህ? እውነትህን ነው? ናሽ ግባ። ና ጎበዝ። ስራ ላይ ነሽ አንቺ? በቀን ስንት ነው የምትሰራው? ና ውሃ ድፋ መሬት እዛ ጋር ድፋ። ኑ በቃ እናንተ በግራችሁ ተከተሉን። እዛች ጋር በበሩ ላይ በወራሺ ና ግባሽ ያዘው በደምብ እንዳትወድቅ ግን። ጋይስ ናቢ በቃ ና ምንድነው የሚያደርገው ታክሲ? እዛ በእግርህ ተከተለን አዩ እዚህ ጋር በሩ እንደጋብ እዚህ ጋር ተቆመታለህ። ሰላም እንዴት ናችሁ? ዛሬ እንግዲህ ማለት ነው ቦራ ተገኝተናል። እነዚህ ልጆች የምትመለከቷቸው የቀን ገቢያቸው ተሸፍኖላቸው 1000 ብር ይሰጣቸዋል። ከዛ በኋላ ቦራ ገብተን እንዝናናለን ማለት ነው። ዛሬ የዲቻ ቦይስ ቀን ነው። ደስተኛ ሆነው እንዲውሉ ፈልጋለሁ። እንግዲህ ሁላችንም እየተዝናናን ፈታ እያልን ነው የምንውለው። ምግብ አለ፣ ሁሉም ነገር ተዘጋጅቷል። የሚገርም ቀን ነው የሚሆነው። ተከታተሉን። ወዳችኋለሁ። ቻው ጋሽ ጸልይሉን። እንግዲህ ራስን በራስ ነው የምትቀርጸው? እሱ ቆሞ ይቀርጸኛል። ከዚህ ግን አሪፍ ፐርስፔክቲቭ የሚሆነው በስልኬም እይዛለሁ። ንጉስ ያለቀሰ የት አለ ንጉስ? አለና ደህንዶ ይከፈታል። ወይኔ እዚህ ጋር ደግሞ እንዳልጮህ እንደገና እንዴ ነው ኃይለኛ ነው እንዴ? ከዛ ይባሰ ነው ማርያም ከዛ ይባሰ አይደለም ቀልቤን የገፈፈው ያኛው ፌስታል ነገር ታመጣልኝ እንኬስ ንጉስ ያለቀስ እንዴ ነበር አለቀሰዋል። ይሄኛው ይሻላል ወይሳኛው? ለምን አትነግሩኝም ግን? ምን ይዞራል? አረ አይ በቃ ይቅርብኝ። እኔ ወይ አረ በስመ አብ በስመ አብ ወልፈስ ቅዱስ። ከዛ ተለጥፈን ነው የሚዞረው። አንዴ ቃ ብቻ እሺ። ከጮኩኝ አቁመው፣ ቮሚት ካልኩኝ አቁመው። ነጭ ለምን ለበስክ አንተ? ትልቅ ስህተት ነው ነጭ መምረጡ ታውቃለህ? ወይኔ ጉዴ አንተ እንዴት ነው የሚዞረው ግን? ብንወድቅ ወደ ጎንስ? ናፒ ወይኔ ሊዱ እንዴት ነሽ? ደህና ነሽ? በ7 ዓመቷ መስቲካ እየሸጠች ነው የምትተዳደረው። በጣም ጀግና እንደሆንሽ ታውቂዋለሽ? በጣም ጎበዝ እንደሆንሽ ታውቂዋለሽ? አሁን እንጩህ። የመጮህያ ሰዓት ነው። ከፊታችን አለ አንድ የሚጮህ ልጅ። እሱ ይጮሃል። እኛ እንጮህማ፣ እሱ ብቻ ይጮህ። ቅዱስ ምን ያርግ? ቅዱስ ዋው